ዛሬ ከጓደኛዬ ጋር እያወራን ነበርና ዓለማችን ላይ ስላለው ነገር ስለ ጾታ መቀየር፣ ስለ ተመሳሳይ ጾታ ጋብቻ፣ ስለ አጠቃላይ ብቻ አሁን ላይ አዳዲስ እየመጡ ያሉ ነገሮች አሉ እና የሆነ ነገር አለችኝና እንደ መገለጥ ነገር ነው ጭንቅላት የተቀበለ ለእናንተ ባጋራችሁ ይጠቅማል ብዬ አስብ። ምን መሰላችሁ ጉዳዩ ብዙ ጊዜ ተመሳሳይ ጾታ ጋብቻ ወይም ደግሞ እንደዚህ አይነት ነገር ውስጥ ያሉ ሰዎችን ከሜንታል ኢልነስ ወይም ደግሞ ከአይምሮ በሽታ ጋር የመያያዝ ነገር አለ። እኔ ብቻ ሳይሆን ያልኩት ብዙ ሰዎች እንደዚህ ያስባሉ። መረጃዎች እንደሚሉትም ከሆነ ደግሞ ከሁለት እጥፍ በላይ እነዚህ ሰዎች በሜንታል ኢልነስ የመጠቃት እድል አላቸው እና ካልተሳሳትኩኝ በጣም ብዙ ሰዎች ብዙ መድረክ ላይ ይሄንን ሲያወሩ ሰምቻለሁ። ስለዚህ ጉዳይ እያወራን መጽሐፍ ቅዱስ ላይ ያለውን ይሄንን ቃል ነገረች። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፈው ሰጣቸው እና ሳስበው አንዳንድ ጊዜ ጉዳዩ አይምሮ ጋር ያለ ነገር ሀሳቡ መለሳለሁ። ግን እዚህ ጋር የሚዘረዝራቸው ነገሮች የእውነት ነው የሚያስገርም። ማለት ቃሉን አንብቤ አውቃለሁ ከዚህ በፊት ግን በዚህ ልክ አልተረዳሁት። ዘርዝርላችሁ። ለዚህ እግዚአብሔር ለሚያስነውር ምኞት አሳልፈው ሰጣቸው። ሴቶቻቸውም ለባህሪያቸው የሚገባውን ስራ ለባህሪያቸው በማይገባው ለወጡ። ማድረግ የሚገባቸውን ነገር ማድረግ በማይገባቸው ማለት። እንዲሁም ወንዶች ደግሞ ለባህሪያቸው የሚገባውን ሴቶች መገናኘት ትተው እርስ በርሳቸው በፍትወታቸው ተቃጠሉ። ወንዶችን በወንዶች ነውር አድርገው በስተታቸው የሚገባውን ብድራት በራሳቸው ተቀበሉ እና ይህንን ዝርዝሩ ነው 28 ላይ እግዚአብሔርን ለማወቅ ባልወደዱ መጠን እግዚአብሔር ለማይገባውን ያደርጉ ዘንድ ለማይረባ አይምሮ አሳልፎ ሰጣቸው። ከዛ ደግሞ በጣም የገረመኝ ነገር ምንድን ብዙ ጊዜ እንደዚህ አይነት ነገር የሚመጣው ከመብት መለጠጥ ወይም ደግሞ መብት እየተባለ እና ህፃናት ሲያድጉ ነው መብቴ ነው ተብሎ ወላጆቻቸው መታዘዝ አቁመው እዚህ ጋር የሚደርሱ እና 30 ላይ ምን ይላል? ለወላጆቻቸው የማይታዘዙ የማያስተውሉ ውል የሚያፈርሱ ፍቅር የሌላቸው ምህረት ያጡ ናቸው ይላል። እና የዛን ጊዜ የተጻፈ መጽሐፍ አሁን ላይ ስቲል አፕላይ እንደሚደረግ ሳየው አሳቅ። ብዙ ጊዜ እንደዚህ አይነት ሰዎች ካያችሁ አይዘር ዲፕሬስድ ናቸው፣ አንዛይቲ አታክ አለባቸው፣ ፓራኖያ ያለባቸው፣ ሱሳይዳል ናቸው ወይ ደግሞ ሰብስታንስ አቢዩዝ አለባቸው። ብቻ ይሄንን ነገር እንደ ቀላል አትቁጠሩት። በተለይ ደግሞ ወላጆች ልጆቻችሁን ተከታተሉ። እንደዚህ አይነት ነገር ስታዩባችሁ አስቁሟል። የሚያዩትን ፊልም ደግሞ በተቻላችሁ መጠን ለመቆጣጠር ሞክሩ። ኔትፍሊክስም ሆነ የትኛውም አኒሜሽን ፊልም በጣም ተበላሽ። ሁሉም ፊልም ላይ እንደዚህ አይነት ነገር ሰብኮንሽስሊ ፊድ እየተደረገ ነው።